ሰላም ሰላም ለማታውቁኝ አዲሶች ካላችሁ ቤቴን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ ይዤላችሁ የመጣሁት መቻል ሆነ ሁኔታ ነው ያለውና ይሄ ነገር ከቀን ወደ ቀን እጅግ በጣም እየተባባሰ ይገኛል። ምን ልላችሁ ፈልጌ ነው እህቶቼ፣ አንዳንድ እህቶቻችን ከቤተሰብም ከማህበራዊ አንፃር ምናምን ራሳቸውን ተጋፍጠው በደላቸውን ጥርሳቸውን ነክሰው ይዘው ሌሎች እህቶቻችን ይትረፉ ከኛ ስህተት ይማሩ ይዳኑ ብለው ገመናቸውን ሶሻል ሚዲያ ላይ መተው ሲናገሩ ብዙ ጊዜ ከሁለት ወገን ተከፋፍለን ከምንፈርድ የሚጠቅመንን ነገር ብንይዝ ሴቭ ብናደርግ ጥሩ ነው ብዬ አስባለሁኝ። አብዛኞቹ ምንድነው የተለመደው ነገር አረብ ሀገር የምንኖር ልጆች አይኑ ይገባኛል። እዚህ ከምንኖርበት ሀገር ሰዎች በጣም ታማኞች ናቸው። ለሰዎች ያላቸው ክብር፣ ታማኝነት እኛም ሰዎችን በቀላሉ እንድናመን ያሉትን እንድንሰማ እንሆናለን ማለት ነው። ምክንያቱም አያቶቻችን እንኳን ከአህያ የዋለች ጊደር ፈስተምራ ተመጣች ይላሉ። ያ ማለት ሰው ውለውን አካባቢውን ነው የሚመስለውና ሰው ማመናችን ስህተት አይደለም፣ ልክ ነው። አምኖ መታመን ሲጀመር ሰውን የሚያምን ሰው ራሱ ታማኝ የሆነ ሰው ነው። ማመናችን ስህተት የለውም፣ ኃጢአት አይደለም። ችግሩ ነገሮችን በስፋትና በጥልቀት የማየት ጉዳይ ነውና ምክንያቱም እዚህ የምንኖርበት ሀገር እንደው በትንሽ እንኳን ስልካችን ትተነው ብንሄድ ዙረን ብንመጣ ምንም ሳይነካ የምናገኝበት ሀገር ነውና ነገር ግን እኛ እዚህ ለጊዜው ኗሪ ነን። እዚህ ጋር እስከኖርን ድረስ እንደ አካባቢያችን መስለን መኖር ማለፍ አለብን። እዛ ጋር ደግሞ ሌላ ማንነት፣ ሌላ ማህበረሰብ፣ ሌላ ካልቸር ነው ያለው፣ ሌላ ኢንቫይሮንመንት ነው ያለውና ስለዚህ የዋህነታችን ሰው ማመናችን እዚህ ስንኖር እዚህ ላለው ሰው እንደዛ ነው። ግን ኢትዮጵያ ውስጥ አገራችን ስንሄድ እንደ አካባቢው ሰው እንዳገሩ መሆን መቻል አለብን። እዚህ ይዘነው የሄድነውን እምነት እዛ ላይ እንደ ወርቅ ማፍሰስ የለብንም። ምክንያቱም ዋጋ ያስከፍለናል እህቶቼ። እኔ አሁን አብዛኛው እህቶቼ ራሳቸውን አጠፉ ሲባል ብዙ ጊዜ ነው በጭራሽ ራሳቸውን አያጠፉ መዳማቸው የሆነ ነገር አድርሳባቸው ነው ምናምን እንላለን። ማመን አንፈልግም፣ መቀበል አንፈልግም። ግን እኔ በትንሹ ግን ራሳቸውን የእውነትም አጥፍተው ሊሆኑ ይችላሉ ብዬ አስባለሁ። ምክንያቱም እንዳንዳንድ እህቶቻችን የደረሰባቸውን በደልና ግፍ እምነታቸው የተሰበረባቸው ሰዎች የደረሰባቸውን በደል መቋቋም ሲያቅታቸው ለማንም ምንም ነገር ሳይሉ ራሳቸው ላይ እርምጃ ይወስዳሉ ማለት ነውና ምንድነው እዚህ ጋር መተን ያው በአካባቢያችን የራሳችን ዜጋ በቅርቡ በስፋት ላናወራ እንችላለን። የራሳችን ሰው የምናገኘው ሶሻል ሚዲያ ላይ ነው። በአንድም በተለያየ ምክንያት እንተዋወቃለን፣ እናወራለን፣ እንግባባለን። ማውራቱ መግባባቱ አይከፋም። ነገር ግን ራሳችን ወደ አደጋ ውስጥ የሚሄዱ ነገሮች ላይ እጅግ በጣም መሰብሰብና አረቀም ማሰብ ይኖርብናል። አይደለም ለማታውቁት ወንድ አንድ ቀን ሻይ ያልጋበዘሽን አንድ ቀን እንዴት ያላደረግሽውን ወንድ በሺዎች በመቶ ሺዎች የሚቆጠር ብር መላክ ይቅርና ማለት ነው ታመም ያለሁኝ ለሕክምና ብር የለኝም ቢልሽ እንኳን መላክ የለብሽም። የእውነቴን ነው የምልሽ። ለመሰለሽ ማለት ነው እኔ እዚህ ጋር ጨካኝ መሆንን አለመረዳዳትን እያበረታታው ሳይሆን ኞቹ እንደዛ ሌቦች ስለሆኑ እምነት አጉዳይ ስለሆኑ ልብ ሰባሪ ስለሆኑ የውሸታቸው ነው። እዚህ ጋር የሕክምና መታከሚያ የእውነት ካመመው አካባቢው በአይኑ የሚያየው ሰው መበደር ይችላል፣ መውሰድ ይችላል፣ ስጡኝ ማለት እርዱኝ ማለት ይችላል። ከዛ ሁሉ ሰው መርጦ ለምንድን ነው አንቺን የምታከምበት ብር የለኝም እራበኝ ጠማኝ ሊልሽ የሚችለው? ስለዚህ የእውነት ያ ኮንታክት የምታደርጉት ሰው የሚወዳችሁ የሚያፈቅራችሁ ብዙ ጊዜ የምትበሉት እህቶቼ በፍቅር ስም ስለሆነ ማለት ነውና የሚወዳችሁ ሰው ካንቺ 5 ሳንቲም አይጠይቅሽም። እንኳን አይደለም ገና ወጣቱ ነው መስራት ማግኘት እየቻለ ይቅርና ማለት ነው ነገሮች ጠመውበት ብዙ ቻሌንጆች ቢያልፍ ብዙ ችግር ቢያሳልፍ በጣም የሆነ በቃ ምን ልበላችሁ ችግር ውስጥ እንኳን ቢሆን ማለት ነው የእውነት ያ ወንድ አንቺን የምር የእውነት የሚፈልግሽ ከሆነ ማለት 5 ሳንቲም
አይጠይቅሽም። አይደለም ይቅር ሊጠይቅሽ ይቅርና ችግሩን እንኳን አያወራሽ። የሆነ ስራ መስራት እንደፈለገ ነገሮች እንደተዘጋጉበት ትንሽ ክራውድድ እንደሆኑ ነገር ግን የሆነ ሰዓት ላይ ሊያሳካቸው እንደሚችል ሙከራ ላይ እንዳለ እየተራመደ እንዳለ እዛ ነገር ላይ እንዳለ ሊነግርሽ ይችላል። ያ ደግሞ በመታደርጉት የንግግር የወሬ ልውውጥ ይሆናል ማለት ነው እንጂ ስራዬ ብሎ ሆም ብሎ አንቺን እርጅኝ ምናምን የሚልሽ አይደለም ማለት ነው። እና ሲጀመር ማለት ነው እዚህ የምትሰሩ ልጆች አንቺ መዳም ቤት ተቀጥረሽ እየሰራሽ ማለት ነው አይደለም ለማታውቂው ወንድ ይቅርና ማለት ነው ላክስት ላጎት ልጅ የሚሰጥ ብር አይደለም። ምክንያቱም ብሩ እንዴት እንደሚመጣ እዚህ ያላችሁ ልጆች ታውቁታላችሁ። ላክስት ላጎት ልጅ የሚሰጥ ብር አይደለም። ምክንያቱም እንደው ለእናት አባት ለእህት ወንድም የሚባለው ነገርም እናት አባትም መክፈል ያለባቸውን ዋጋ ከፍለው እዚህ ስላደረሱን መረዳት ስላለባቸው ነው። እህት ወንድምም ቢሆን ብንረዳዳ ምንም ችግር የለውም በሚለው ሁኔታ ነው እንጂ ለነሱ ላኩ ማለት አይደለም። እነሱን እንደዚህ ስል ማለት ነው። ምክንያቱም እንደኛ እጅግር እግዚአብሔር እስከሰጣቸው ድረስ ወጥተው መስራት ይችላሉ። እንዲያውም በጣም ብዙ መስራት ወጥተው መስራት ያለባቸው እናንተ እየላካችሁ ለወንድሜ ለእህቴ ይሄን አድርጉ እያላችሁ እህት ወንድሞቻችሁ ወጥተው የስራ ፍላጎት እንዳይኖራቸው እናንተ የጠቀማችኋቸው መስሏችሁ እጅግ በጣም ብዙ እንትን የምታደርጉ ልጆች አላችሁ ማለት ነው። ምክንያቱም እናንተ እዚህ ጋር የራሳችሁን ህይወታችሁን እድሜያችሁን የምትገብሩበት ምክንያት የለም። ወጥተው መስራት አለባቸውና በጣም ነው የደነገጥኩት። ለዛውም ደግሞ አሁን 267,000 ብር መላክ ማለት እንግዲህ የስንት ወር ደሞዝሽ እንደሆነ ታውቂዋለሽ ማለት ነውና ምክንያቱም በጣም ከባድ ነው የእውነት። ለዛውም እኔ ለምን ሰደባት ባለጌ ነሽ ባለጌ ወራዳ አንቺ ነሽ ለማታውቂ ወንድ አምነሽ ብር የላክሽልኝ ነው ያለው። እና ለማን ነው እንዴ ቪዲዮውን ያያችሁ ልጆች ካላችሁ ሪከርደሩን ያያችሁ የሰማችሁ ልጆች ካላችሁ የእውነት እንዴ በማን ነው የምትፈርዱት? በልጅቷ ነው የምትፈርዱት? በሱ ነው የምትፈርዱት? እኔ በበኩሌ ይሄ ነው አላልኩም የእውነት። ምክንያቱም ይከብዳል። በቃ እሷም ሰው ስለሆነች ሰዋዊ ነፍስ ስጋ ስላላት እዚህ ካለው ማህበረሰብ አካባቢዋን ስለመሰላት አሁን የምትኖርበትን ስለመሰላት አምና አደረገችለት። እሱ ደግሞ እምነቱን አጎደለ። ግን እዛ ጋር የተናገረው ቃል ስድቡ ልክ ባይሆንም ስድቡን ግምት ውስጥ ባላስገባም ማለት ነው አንቺ ነሽ ባለጌ ለማታውቂው ወንድ ብድግ አድርገሽ ብር የላክሽው። ኦፍ ኮርስ ልክ ነው። በቃ እኔ ልክ ነው ያልኩት የምሬን ነው። እንዴት ሊሆን ይችላል? እንዴት ለማታውቁት ሰው እንዴት ትልካላችሁ? አንድ ቀን አብረሽው ሻይ ያልጠጣሽው አንድ ቀን ዴት ያልወጣሽላት ብዙ ነገር ያላሳለፋችሁት ብዙ ላይፍ ያላየሽው እንደዚህ በአካል አግኝተሽው እጆቹን ሰላም ብለሽ ያልዳበስሽው ወንድ እንዴት ነው አንቺ አምነሽ ይሄን ያህል ብር ትራንስፈር የምታደርጉት የምትሰጡት? ወዴት እየሄዳችሁ ነው? ለምንድን ነው ራሳችሁን ሴቭ የማታደርጉት? ለምንድን ነው ራሳችሁን ለምንድን ነው ከእህቶቻችን የማትማሩት? የምሬን ነው። በጣም በቃ ከቀን ወደ ቀን ቢያንስ በወር ቢያንስ በቃ ዛሬ የለም በዚህ ወር የለም ከተባለ ማለት ነው በወር አንድ ሰው አይጠፋም። በወር አንድ ሰው ተበላው ብላ የምትመጣ ሀቢባ ቤት የምትመጣ ሴት አትጠፋም። ለምንድን ነው የማትማሩት? እዚህ ጋር እኮ ሶሻል ሚዲያ ራሳቸውን ገፍተው በአካባቢያቸው በቤተሰቦቻቸው የሚደርስባቸው ተጽዕኖ እይታ ተጋፍጠው መተው ማለት ነው ሚዲያ ላይ መተው ችግራቸውን ሀዘናቸውን የሚናገሩት ለመፈመስ አይደለም እህቶቼ። ለመፈመስም ሊሆን ይችላል፣ ግን እናንተ መያዝ ያለባችሁ መያዝ አለባችሁ፣ መማር አለባችሁ። እንዴት የእውነት እኔ በጣም ነው የምደነግጠው። አይደለም 267,000 ብር ማለት ነው 267 ብር ልትልኪለት አይገባም። የሻይ መጠጫ 50 ብር ልትልኪለት አይገባም። እና እህቶቼ ፕሊስ እባካችሁ የማይጠቅማችሁን ቪዲዮ የተለያዩ ሶሻል ሚዲያ ውስጥ እየገባችሁ እስክኖር እያደረጋችሁ የምትውሉ
ጊዜያችሁን የምታቃጥሉትን ራሳችሁን የምታስተምሩበት የራሳችሁን ጋር አብሮ ሊሄድ የሚችል ቪዲዮዎችን ብትመለከቱ የእውነት የራሳችሁን ነገር ምክንያቱም ብዙ ጊዜ በቃ እዛ ጋር ታዩታላችሁ እስከኖር ታረጋግታላችሁ ከዛ እዚህ ሌላ ህይወት ነው። ፕሊስ ባካችሁ ራሳችሁን ያዝ አድርጉ፣ ተማሩ። እዚህ ጋር አረቦች ጋር የምናየው እምነት ቃል አለመታጠፍ ምናምን ለኛ ለኢትዮጵያኖች ኢትዮጵያ ውስጥ አይሰራም። ኢትዮጵያ ውስጥ ማለት ነው አደናቅፎሽ ብትወድቂ ስልኩን ካሜራ አንስቶ ወደቀች ብሎ ካሜራ የሚቀርጽ ህዝብ እንጂ በአሁኑ ሰዓት ወደቀች እህታችን ብሎ ሊያነሳሽ የሚሯሯጥ ወጣት ሰው የለም። ሁሉንም ነገር ሳትወድቂ ሳትቀደሚ ነው ቀድመሽ ለራስሽ መቆም መገኘት ለራስሽ አለኝታ ሆነሽ መቆም ያለብሽ ማለት ነው እያንዳንድሽ። ስለዚህ ራሳችሁን አስቡ፣ ራሳችሁን አስተውሉበት። በቃ በማይሆን ቪዲዮ የተለያዩ ሶሻል ሚዲያ ውስጥ እየገባችሁ እስክኖር ስታደርጉ እምትውሉ እህቶቼ ራሳችሁ ጋር በደንብ ተመካከሩ። አሁንም ስቲል ብዙ እህቶቼ ይሄን ቪዲዮ ማየታችሁም ሳታዩም በጣም በርካታ ሰዎች በተለያየ ሶሻል ሚዲያ የተለያየ ወንዶች ጋር የተለያየ ኮሚኒኬሽን እየፈጠራችሁ እያወራችሁ ሊሆን ይችላል። አታውሩልም፣ ተግባቡ፣ ተዋወቁ፣ አውሩ። ግን በቃ ሁሉም ነገር ሀገራችሁ ስትሄዱ ይደርሳል። እንኳን አይደለም እዚህ ሆነሽ ብር ልትልኪለሽ ይቅርና ማለት ነው ኢትዮጵያ ውስጥ ሄዳችሁ ራሱ እንደተዋወቃችሁ ምናምን ቶሎ ወደ ትዳር ንግባ ምናምን ቢልሽ እንዳትሰሚው፣ ሀቢብቲ እንዳትሰሚው። ከሱ በፊት ያፈራሽው ንብረትሽን ማለት ነው ከትዳር በፊት እንዳፈራሽው ቀበሌ ሄደሽ ልክ የጋብቻ ያ ምስክር ወረቀት እንደሚሰጠው የንብረት ምስክር ወረቀትም ይሰጣል። ከጋብቻ በፊት የተፈራ ንብረት ከጋብቻ በኋላ ለሚመጣው ንብረት ክፍፍል አለ ይሰጣልና እንደዚህ አይነት ነገር ውስጥ ያላችሁ እንደዛ ማድረግ ትችላላችሁና ራሳችሁን ሴቭ አድርጉ። በአሁኑ ሰዓት ኢትዮጵያ ውስጥ ስራ በጣም ትንሽ አስቸጋሪ ነውና ትንሽ የተማሩት ወንድሞቻችን የተማሩትን ስንት አመት ሙሉ ዩኒቨርሲቲ የቆዩትን ትምህርት እውቀታቸውን እያሳለፉ ያሉት ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ ምንድነው የሚሰሩት? አንድ ስራቸው እናንተን እኛን ማጥመድ ነው። በውሸት በሐሰት ፍቅር ማጥመድ ነው። ስለዚህ እኛ መንቃት አለብን። የፈለገ ነገር ቢሆን ማለት ነው። ለምን ሳልክለት ቀርቼ የእውነት ነግሮኝ ለምን አይሞትም? ድብን ይበል የራሱ ጉዳይ። የእውነቴን ነው የሚላችሁና የተለያዩ በጎ አድራጎት ውስጥም የምትሳተፉ እህቶቼ የእውነት እናንተ የምር የሰጣችሁት የበጎ አድራጎት ብር